ለመሆኑ የእስልምና ተከታዮች በኢትዮጵያ ምድር በንግድ የመስፋፋት ሚስጥር ምንድነው? ስለምንስ አብዛኞቹ የመሬት ባለቤቶች ክርስቲያኖች ሆኑ? እስከ ቪዲዮ መጨረሻ ከተከታተላችሁ ቀደም ወዳለው የኢትዮጵያ ታሪክ ተመልሰን ሚስጥሩን እንመለከታለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቪዲዮን ጀምሩት። ይህን ስንመለከት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊውን የኢትዮጵያን ቀደምት ታሪክ መመልከት ይጠበቅብናል። ወደ ታሪኩም ስንሄድ አብዛኛው የኢትዮጵያ ታሪኮች ውስጥ የፖለቲካ ስልጣኑ በኢትዮጵያ ኦርቶዶክስ ክርስቲያን ገዢዎች እጅ ላይ ያተኮረ ነው። የመሬት ባለቤትነት ከፖለቲካዊና ሃይማኖታዊ ግንኙነት ጋር ጠበቅ ያለ ግንኙነት ነበረው። በቀደመው የኢትዮጵያ ዘመን ኦርቶዶክስ ክርስቲያኖች መሬት እንዲሁም የአስተዳደር ቦታዎችን ቅድሚያ የማግኘት እድል ነበራቸው። የመሬት አሰጣጥ ስርዓቶች የኢትዮጵያ ባህላዊ የመሬት አሰጣጥ ስርዓቶች እንደ ርስት ስርዓት ለረጅም ዘመን ይህ ስርዓት የይገባኛል ጥያቄዎችና የዘር ሐረጎችን ከተወሰኑ ግዛቶች ጋር የተያዙ ክርስቲያን ማህበረሰቦችን በሚጠቅም መልኩ ነበረ። ድልና መስፋፋት በክርስቲያን ገዢዎች መሪነት የንጉሠ ነገሥቱ መስፋፋት በነበረበት ወቅት መሬቱ በአብዛኛው ክርስቲያን ለነበሩ ታማኝ ተገዢዎች ይከፋፈላል። ይህም በመሬት ባለቤትነት ላይ ያለውን የክርስቲያኖች የበላይነት አጠናክሯል። የፖለቲካ ስልጣን ውስንነት ኢትዮጵያውያን ሙስሊሞች ከኃይለኛ የፖለቲካዊ ቦታዎች መገለል ይደርስባቸው ነበረ። ይህም የውሳኔ ሰጪነት አለመኖር በመሬት ፖሊሲዎች ላይ ተጽዕኖ አሳድሯል። የሙስሊሞች የንግድ እንቅስቃሴ መጀመር እንዴት ነበረ? የመልክዓ ምድራዊ አቀማመጥና የንግድ መስመሮች ኢትዮጵያውያን ሙስሊሞች ብዙውን ጊዜ በንግድ መስመሮች ውስጥ ስትራቴጂክ በሆኑ አካባቢዎች በተለይም በምስራቅና ደቡብ ኢትዮጵያ ይኖሩ ነበረ። ይህም በመሃልና በባህር ዳርቻ መካከል የንግድ ልውውጥን በማምጣት ተፈጥሯዊ ጠቀሜታን ሰጥቷቸዋል። በግብርና ውስጥ ያሉ እድሎች ውስንነት በመሬት ባለቤትነት ላይ ካለው ታሪካዊ ውስንነት አንጻር ብዙ ሙስሊሞች ወደ ንግድ ፊታቸውን አዞሩና የተካኑ ነጋዴዎች፣ ባለሱቅና የእጅ ጥበብ ባለሙያ ሆኑ። ዓለም አቀፍ የንግድ ግንኙነቶች ኢትዮጵያውያን ሙስሊሞች በቀይ ባህር አካባቢ በአረብ ባህረ ገብ መሬትና ከዚያም በላይ ባሉ ሙስሊም ማህበረሰቦች ጋር ብዙ ጊዜ ጠንካራ ግንኙነቶች ነበራቸው። እነዚህም ግንኙነቶች ንግድና ኢንቨስትመንትን አመጡላቸው። ሜሪቶክራሲና ማህበራዊ ተንቀሳቃሽነት የመሬት ባለቤትነት በሌለበት ወቅት የንግድ ስኬት ለብዙ ኢትዮጵያውያን ሙስሊሞች ለማህበራዊ እንቅስቃሴና ኢኮኖሚያዊ እድገት ቁልፍ መንገድ ሆነ። እናም ልዩነቶቹን ስናይ በተለያዩ ኢትዮጵያ ክልሎች ውስጥ ልዩነቶች አሉ። በአንዳንድ አካባቢዎች ሙስሊሞች በግዢ በውርስና በሌላ መንገድ መሬት ማግኘት ሲችሉ፣ በሌሎቹ ግን ከባድ ነበረ። በሃያኛው ክፍለ ዘመን የመሬት ባለቤትነት ላይ የታዩትን ታሪካዊ የፍትሃዊነት ለመቅረጽ ያለመ ቢሆንም በሙስሊሙ ማህበረሰብ ላይ ያለው ተጽዕኖ ልዩነት አለው። እንዲሁም ሁሉም ሙስሊሞች በንግድ ሥራ ላይ የተሰማሩ አልነበሩም። አንዳንዶቹ ደግሞ የመሬት ይዞታ ነበራቸው። በዘመናዊቷ ኢትዮጵያ የመሬት ባለቤትነት በዋነኝነት የሚመራው በመንግስት ሲሆን ፖሊሶቹ የሃይማኖትና የብሔር ልዩነትን ሳይለይ በእኩልነት መተግበር አለበት። ሐሳቤን ሳጠቃልል ኢትዮጵያ ሙስሊሞች ከፖለቲካዊ ስልጣን መገለላቸውና የመሬት ክፍፍል ፖሊሲዎች ንግድ ላይ ደምቀው እንዲታዩ አድርጓል። መልክዓ ምድራዊ ሁኔታ የንግድ ግንኙነቶችም ለዚህ ጉልህ አስተዋጽኦ አድርጓል ስል ፕሮግራሜን ቋጨው።